ህወሓት ወደ ጦርነት የሚያስገባ ከበቂ በላይ ጥሰትና ትንኮሳን ፈጽሟል ሲሉ የኢፌዴሪ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። የከበረ ቅርሳችንን ቀይ ባህርን ያጣነው በባዕዳን በባንዳዎች የተቀናጀ ሴራ ነው ሲሉ ፕሮፌሰር ብሩክ ኃይሌ ሐሳብ ሰጡ። $87,000 በእኛ ደግሞ ወደ 14 ሚሊዮን ብር አካባቢ በስተት አካውንቱ ላይ የገባለት ሩሲያዊ ሰራተኛ መመለስ ግን አሻፈረኝ አልመልስም ብሏል። ሰላም ለእናንተ ይሁን የተወደዳችሁ ቤተሰቦቻችን፣ የሰዓቱን መረጃዎች ይዘን መተናል። አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የኢፌዴሪ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ስለ ፕሪቶሪያ ስምምነትና ከዚያ በኋላ ህወሓት ስላደረጋቸው ጉዳዮች ሲናገሩ ህወሓት ወደ ጦርነት የሚያስገባ ከበቂ በላይ ጥሰትና ትንኮሳን ፈጽሟል። አክሱም የጦርነት መጎሰሚያ ቦታ አድርጓታል። አክሱም ግን የታሪክ ነው፣ ይህም ጸረ ህገ መንግስት ነው ሲልም ሐሳብ ሰጥቷል። አያይዞም ከኤርትራ ጋር ጽምዶ ብሎ የሀገር ድንበር ጥሶ ግንኙነት ማድረጉን ቀጥሏል፣ ጸረ ህገ መንግስት ነው ሲልም ሐሳብ ሰጥቷል። በዲዲአር የተበተነ ሰራዊትን በመሰብሰብ በጀትን ያለ ቦታ ማባከን ጸረ ህገ መንግስት ነው ብሎም ሐሳብ ሰጥቷል። እያደረገ የቆየው የሰራዊት ስልጠና ጸረ ህገ መንግስት ነው ሲሉም እሱንም ተንኩሰዋል። ተፈናቃዮች አሉ እኔን አዝለው ካልተመለሱ የሚለው አባባል ጸረ ህገ መንግስት ነውም ብለዋል። ወደ አማራ ክልል ለተጠቂዎች መሳሪያ እየላከ ስምሪት መስጠት ጸረ ህገ መንግስት ነው ሲሉም አያይዘው ተናግረዋል። ቡድኑ ይህን ሁሉ ጥሰት ሲፈጽም ይህ ሁሉ ጉዳት እንደሆነ እናውቃለን። ወደ ጦርነት ያልገባ ነው ግን ከዚህ የበለጠ ጉዳት እንዳይፈጠር አስበን ነው። ወደ ጦርነት ብንገባ ህወሓት እንደለመደው ወደ ዋሻ ይሸሻል፣ ህዝቡ ግን ይጎዳል ብለን አስበን ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ሐሳባቸው በትላንትናው ዕለት ሰጥተዋል። ወደ ሁለተኛው መረጃችን ስናልፍ የከበረ ቅርሳችንን ቀይ ባህርን ያጣነው በባዕዳን ባንዳዎች የተቀናጀ ሴራ ነው ሲሉ ፕሮፌሰር ብሩክ ኃይሌ ተናገሩ። ጥቅምት 24 2018 ዓ.ም የከበረ ቅርሳችንን ቀይ ባህርን ያጣነው በባዕዳን በባንዳዎች የተቀናጀ ሴራና ሲሉ ፕሮፌሰር ብሩክ ኃይሌ ተናገሩ። ኤርትራ የምትባል ሀገር የተፈጠረችው ለኢትዮጵያ የቤት ስራ ለመስጠት ነው። በዋነኝነትም ኢትዮጵያ የአባይን ወንዝ አልምታ እንዳትጠቀም በማያባራ የግጭት አረንቋ ውስጥ ለማስገባት በማለም ነው። ይህንን የፈርዖኖቹን ሴራ ኢሳያስ አፈወርቂን ጨምሮ የባዕዳን ተላላኪ ባንዳዎች ጠንቅቀው የሚያውቁት መራራ ሀቅ በመሆኑ በተለይም በአሁኑ ወቅት ከመቼውም ጊዜ በላይ ጉዳዩ በደንብ መጥራቱ ሰፊ ሀተታ የሚያሻው ጉዳይ አይደለም። የከበረ ቅርሳችን የሆነውን ቀይ ባህርን ያጣነው በባዕዳንና በባንዳዎች የተቀናጀ ሴራ ነው። በባዕዳንና በእነሱ ቅጥረኞች ሴራና ስራ ያጣነው ቀይ ባህር በአርበኞች መስዋዕትነት እንጂ በዘራፊዎች ይሁንታ እንደማናገኘው ቢታወቅም ዛሬ ላይ ግን የኢትዮጵያ ፍትሃዊ ጥያቄ በጫጫታና ጋጋታ ለማስቆም መሞከር በራሱ ጊዜ የሚከናወነውን የተፈጥሮ ሂደትን በጩኸት ለማስቆም እንደመሞከር ይቆጠራል። ምክንያቱም 130 ሚሊዮን ህዝብ የጂኦግራፊ እስረኛ ሆኖ በዝምታ ይኖራል ብሎ ማሰብ ልክ የተፈጥሮ እድገትን ለማስቆምና ለማፈን እንደመሞከር ነው የሚቆጠረው ሲሉ ፕሮፌሰር ብሩክ ኃይሌ ሐሳባቸውን ገልጸዋል። ወደ ሶስተኛው መረጃ ስናልፍ $87,000 በስተት አካውንቱ የገባለት ሩሲያዊ ሰራተኛ መመለስ ግን አሻፈረኝ ብሏል። አንድ ማለዳ የባንክ አካውንቱን ሲፈትሹ በስተት $87,000 ወይም ደግሞ በእኛ ወደ 14 ሚሊዮን ብር ገቢ ሆኖ ቢያገኙ ምን ይሰማችኋል? ይህ በትክክል የሳይቤሪያው ካንቲ ማንክሲስ ክልል ነዋሪ በሆነው ቭላድሚር ሪቻኮቭ በተባለ የሩሲያ ፋብሪካ ሰራተኛ ላይ የደረሰ እውነተኛ ታሪክ ነው። ሪፖርቶች እንደሚያሳዩት የቭላድሚር ድርጅት በመቶዎች የሚቆጠሩ ሰራተኞች ቦነስ ወይም ጉርሻ በአጋጣሚ ወደ እሱ አካውንት በአንድ ጊዜ በስተት ይተላለፋል። የሂሳብ ክፍሉ ስህተቱን ሲያገኝ ቭላድሚርን አግኝተው ገንዘቡን በአክብሮት እንዲመልስላቸው ጠየቁት። እሱ ግን ገንዘቡ በአካውንቱ የገባው እንደ ይፋዊ ክፍያ ስለሆነ በህግ የእርሱ እንደሆነ በመግለጽ አሻፈረኝ ብሏል። አሁን ድርጅቱ ገንዘቡን ለማስመለስ ጉዳዩን ወደ ፍርድ ቤት ወስዶታል። በሩሲያ ማህበራዊ ሚዲያ ላይ ግን የተለያየ አስተያየት የሰጠ ነው። አንዳንዶች በዓለም ላይ እድለኛው ሰው ብለው ሲጠሩት፣ ሌሎች ደግሞ ስስታምና ስነ ምግባር የጎደለው ድርጊት ፈጽመዋል በማለት ይተቹታል። እናንተስ በዚህ ስህተት ምን ትላላችሁ? $87,000 ወይም ደግሞ ወደ 14 ሚሊዮን ብር አካባቢ በድንገት በባንክ አካውንታችሁ ላይ ቢገባላችሁ ትመልሱታላችሁ ወይስ ዝም ብለው ፈጣሪ የሰጠኝ በረከት ነው ብለው ይተውታል? ሐሳቡን ለእናንተ ትቻለሁ። ወደ አራተኛው መረጃ ሳልፍ የቀድሞ የእግር ኳስ ኮከብ ዴቪድ ቤካም የግብርና ስራ ጀመረ። የቀድሞ የማንቸስተር ዩናይትድ እና የሪያል ማድሪድ የመሃል ሜዳ የእግር ኳስ ኮከብ ዴቪድ ቤካም የጓሮ ግብርና ስራ
ጀምሯል። ለዓመታት በዘመናዊቷ ለንደን ከተማ ህይወቱን የመራው ዝነኛው እንግሊዛዊ ዴቪድ ቤካም አሁን ላይ በገጠራማዋ የስኮትላንድ መንደር በሚገኘው መኖሪያ ቤቱ ዙሪያ የግብርና ስራ እያስፋፋ ነው። ዛፎችን በመትከል የአትክልት ስፍራዎችን በመንከባከብ ዶሮዎችን በማርባትና ንብ በማነብ ስራ ላይ ተሰማርቷል። የግብርና ስራው ላይ ቤተሰቡ እየተሳተፈ መሆኑን ሜትሮ የተሰኘ ሚዲያ ዘግቧል። ገጠራማው አካባቢ ሰላም እንደሚሰጠውና ለቤተሰቦቹ ምቹ መሆኑንም ዴቪድ ቤካም ገልጿል። ባለቤቱ ቪክቶሪያ ቤካም በበኩሏ ግብርናና የቤት እንስሳት መንከባከብ ላይ ትኩረት አድርጎ በማሳለፉ ባለቤቷን ከተለመደው የተለየ ሰው እንዳደረገው ተናግራለች። የሰዓቱ መረጃዎች እነዚህን ይመስላሉ። ለዚህ ቻናል አዲስ ከሆናችሁ እንግዲህ ይህንን ቻናል ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ፣ አግዙን፣ ሰፖርት አድርጉን። ወቅታዊና ታማኝ የሆኑ መረጃዎችን ወደ እናንተ የምናቀርብ ይሆናል ማለት ነው።